ህይወት አስቸጋሪ በሚሆንበት ጊዜ ለመረጋጋት የሚረዱ መንገዶች። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የምንመለከታቸው ህይወት አስቸጋሪ በሚሆንበት ዘመን የምንረጋጋበት መንገድ ነው ማለት ነው። የእግር ጉዞ ማድረግ፣ ከራስ ጋር ማውራት፣ ለራሱ ጥሩ ነገር በማድረግ ራስዎትን መሸለም። እንግዲህ ህይወት አስቸጋሪ ስትሆን ራሳችንን ማበረታታት መቻል አለብን። ለማያውቁት ሰው እርዳታ ማድረግ፣ መንገድ ላይ ለሚገጥመን ሰዎች መርዳት ባለብን ማገዝ ባለብን በሐሳብም በገንዘብም መርዳት። እንግዲህ እኛ ነገሮች ውስጥ ነን ያለነው። ህይወት አስቸጋሪ ሆናብናለች። ከዛ አስቸጋሪ ነገር እንድንወጣ መረጋጋት እንዲኖረን እነዚህ ነገሮች ማድረግ ይጠቅመናል። ቀልደኛ ወይም ተጫዋች መሆን፣ በልጅነቱ ያደረግከውን ነገር እያነሳ ትዝታውን ወደ ኋላ እየሄድክ ደስ ሊልህ ይገባል። እያጋጠመው ስላለ ሁኔታ ማወቅ፣ ለምን መጣ፣ ከዚህ ነገር ምን እማራለሁ ብሎ ማሰብ፣ ለነገ የሚሰሩትን ስራዎች ዝርዝር ማታ መጻፍ፣ በደንብ የሚችሏቸውን 20 ነገሮች መጻፍ፣ ትንሽም ቢሆን ወደፊት መራመዱትን መቀጠል። እንግዲህ ህይወት አስቸጋሪ ነው፣ አስቸጋሪ ሆኖብናል። ስለዚህ መቀጠል መቻል አለብን፣ ግድ ነው። መረጋጋት ስንረጋጋ ነው መቀጠል የምንችለው። እንድንረጋጋ የሚረዱ ነገሮችን ነው እያየን ያለ ነው ማለት ነው። ቀደም ሲል ይወዱት የነበረ የትርፍ ሰዓት ማሳለፊያን እንደገና መሞከር፣ በአሁኑ ወቅት በጣም አስፈላጊ በሆነ ነገር ላይ ትኩረት ማድረግ፣ በቂ እንቅልፍ መተኛት፣ ከ7 እስከ 9 ሰዓት እንቅልፍ መተኛት፣ ማልቀስ ካስፈለገው ደግሞ ማልቀስ፣ ስለገጠመን አስቸጋሪ ነገር ማልቀስ ካለብን ማልቀስ አለብን። ከራሳችን ጋር ይሄ ከላይም ብየዋለሁ፣ ከራሳችን ጋር ማውራት። እኔ በጣም ነው የምወደው ከራሴ ጋር ማውራት። የሚመለከተኝ ሰው ግን አይ ራይል እኮ ብቻውን እያወራች ነው ያው ለቃለች ምናምን ሊሉ ይችላሉ፣ ይበሉ። እኔ ግን በጣም ነው የምወደው ከጌታዬ ጋር ማውራት፣ ከራሴ ጋር ማውራት። ራይል ጀግና ነሽ፣ ራይል አንቺ ብቻ ነሽ ለራስሽ የሚለውን ነገር እነግራታለሁ። ማስታወሻ ዲያሪ መጻፍ፣ ሌሎች ሊያበረክቱ የሚችሏቸውን መልካም ነገሮችን ደግሞ ማስታወስ። አጠገባችን ያሉ ጥሩ ሰዎች ሊሆኑ ይችላሉ፣ ሌሎችም ሰዎች እንደዚሁ ማለት ነው። ቤተሰቦቼ አስቸጋሪ ነገር ሲገጥመን መረጋጋት ግድ ነው። ያልተረጋጉ ሰዎች ነው ችግር ላይ እየገጠማቸው ያለው። ስለዚህ ለመረጋጋት ከዚህም ተጨማሪ ብዙ ነገሮች ቢኖሩም እነዚህ ነገሮች በማድረግ ራሳችንን ማረጋጋትና ወደ ቀጣዩ ሰልፍ ደግሞ መሄድ አለብን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።